ሰላም ሰላም ውድ የሊዱካስ ቲዩብ ተከታታዮቻችን እንዴት አደራችሁ? እንግዲህ አሁን ጠዋት 12 ሰዓት ሆኗል። ዛሬው የአባታችን የቅዱስ ገብርኤል ዓመታዊ በዓል ስለሆነ በጠዋት ተነስቼ መዘጋጀት ስለነበረብኝ እንደምታዩኝ ገና መነሳቴ ነው። ፊቴ ራሱ ያስታውቃል። ድክም ብሎኝ ነው ያደርኩት። ያው የምታጠቡ እናቶች ትረዱኛላችሁ። ጠዋት ላይ ምን ያህል ኢነርጂያችን እንደሚቀንስ በጣም ነው የሚደክመው። ግን ያው ከትንሽ ደቂቃዎች በኋላ እንቅስቃሴ ምናምን ስናደርግ ሰውነታችን ድካሙን ላይ ይረሳና የሌሊቱን በአዲስ ኢነርጂ እንሆናለን። እና እዚህ ጋር ተነሳስቼ እንደምታዩት በጠዋት ማታ አመሰቃቅለ ነው ነበርና ሶፋውን ምናምን ነገር እያስተካከልኩኝ ነው። እዚህ ጋር እንደምታዩት ባለቤቴና ልጄ ተኝተዋል። ያው ዛሬ እሁድ ስለሆነ ባለቤቴም ስራ የለውም፣ ከኛ ጋራ ነው አብሮ የሚውለው። እና እዚህ ጋራ ሶፋዬን አስተካከልኩኝ። እዚች ጋር ፎጣዬንም ማድረግ ያለሁኝ ስራዬን ከጨራረስኩ በኋላ ሻወር ለመውሰድ ስላሰብኩኝ እና እዚህ ጋራ ቤቱን ትንሽ በጠዋት ሞቅ ላድርገው ብዬ መዝሙሬን እየከፈትኩ ነው። በነገራችን ላይ ከእንቅልፌ አልጠገብኩም። እንደምታዩኝ እያዛጋሁ ነው ምናምን ነገር ገና ማለት ነው። እና ዛሬ በጣም ጥሩ ቀን ነው፣ ቆንጆ ቀን ነው። ያው እንደነገርኳችሁ ገብርኤል የዓመቱ ነው። እንደገና ደግሞ እሁድ ቀን ስለዋለ ያው እንደ ቤተሰብ አንድ ላይ ነው ዛሬ ሰብሰብ ብለን የምናከብረው። እና ከኔ ጋር አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያው የእናንተ ሰብስክራይብ ማድረግ ላይክ እያደረጉ ቪዲዮ ማየት ለእኔ እንደሚጠቅመኝ መቼስ ታውቃላችሁ። ይኸውላችሁ የገብርኤል መዝሙር ተከፈተ። ዳይ ወደ ስራ። አሁን ቤታችን ምናምን ነገር ጠራርገን ቤታችንን ፏፏ አድርገን ከጨራረስን በኋላ ደግሞ ተጣጥበን ስንወጣ ሙሉ ቪዲዮን አሳያችኋለሁ። ሌላ ጊዜ ሙሉ የቀን ውሎዬን ከጠዋት እስከ ማታ ያለውን ቭሎግ እሰራላችኋለሁ። ይሄ ግን የግማሽ ቀን ነው። ከግማሽ ቀን በኋላ ያው ለመቅረጽ አልተመቸኝም። ስለዚህ የጠዋቱን ቭሎግ ብቻ ነው የሰራሁላችሁ ማለት ነው። እነዚህ ጋራ ቤታችንን እንጠርጋለን። ልጄ የሚገርማችሁ አልተነሳም። መዝሙሩንም ከፍቼ ምንም አልተነሳም፣ እንደተኛ ነው ያለው። እዚህ ጋራ ቤታችንን ጥርግርግ እናደርጋለን። ከዛ ደግሞ ለባብሰን ምናምን ደግሞ እቤት አሉ ቤተሰቦች እየጠበቁን ነው፣ አብረን ወደ ቤተክርስቲያን ለመሄድ ማለት ነው። እዚህ ጋር እስቲ ብቻዬንም ብሆን ቤቱ ሞቅ ይበል ብዬ ያው አንዳንዴ አይንም ጥሩ ነገር ሳይ ደስ ይላል አይደል? ክሪስማስ ትሪ ዝም ብለን ስለነበረ ሰርተን ስለነበር ለአብራው ብዬ ይኸውላችሁ በዛውም ላሳያችሁ ብዬ ነው። ለሚቀጥለው አመት የተሻለ ክሪስማስ ሰራለው። ይሄ መስቀሉ አዲስ የሚሰራው ማለት ነው። አሁን ግን ያው ለልጄም ደስ እንዲለው ለጊዜው እቺን ሰርተናታል። ይኸውላችሁ በጣም ደክሞኛል፣ እያዛጋው ነው እዚህ ጋር ራሱ። ከዛ ቤታችንን ወልወል እናረጋለን ፏፏ። ምክንያቱም ልጄ በካልሲም በባዶ እግሩም በቃ እንደዚሁ ሲሮጥበት ስለሚውል በጠዋት ሁሉ ጊዜ ቤቱ መጸዳት አለበት። ምክንያቱም ይተኛል መሬት ላይ። ያው ልጅ ያላችሁ ሰዎች ትረዱኛላችሁ። በጣም ነው በቃ መሬት ላይ መንከባለል፣ ቆሻሻ ነው ምናምን የለም። በቃ ዝም ብሎ እንትን ሲል ስለሆነ የሚውለው ሁሉ ጊዜ በጠዋት መሬቱ በደንብ አድርጌ እወለውለዋለሁ ማለት ነው። ምክንያቱም ያው ቅዝቃዜው የመሬቱ እንዳለ ቢሆንም ግን ደግሞ ሁሉንም ነገር ተከልክሎ አይሆንምና ፏ እናደርጋለን። እዚህ ጋራ ልጄ ተነስቷል። እንደምታዩት ቤቱ እርጥብ ስለሆነ እንዳይወርድ ስልክ ሰጥተናል። እናንተ ግን ለልጆቻችሁ ስልክ አትስጡ። እኔም በተቻለ መጠን ልጄን ስልክ ለማስተው እየሞከርኩኝ ነው። እዚህ ጋራ ሻወሬን ወስጄ እየተቀባባሁላችሁ ነው።
ቆዳይ በጣም ስስ ነው ማለት ቶሎ ነው የሚቆጣውና ሎሽን ምናምን ብዙም ስለማይስማማኝ ከልጄ ጋራ ቫዝሊን አንድ ላይ ነው የምንጠቀመው። ያው በቃ ቆዳይ በጣም ሴንሲቲቭ በተለይ ከወለድኩኝ በኋላ ቶሎ ነው በቃ ፊቴ ይቆጣል ምናምን ነገር እና ሌላ ጊዜ በቃ የጸጉሬን ትሪትመንት ለፊቴም እንደምጠቀም ምናምን ቪዲዮ እሰራላችኋለሁ። እና ያው አበሻ ቀሚሳችንን ለባበስን ጸጉራችንን ምናምን አስያዝን። እዚህ ጋር ያው መቼስ ታውቁታላችሁ ፀሐዩ ሙቀቱ ምናምን ኃይለኛ ስለሆነ እንደዚህ አድርገን እንቀባባለን። ልጄም ተነስቷል። እዚህ ጋር ባለቤቴ ልጄን እያለባበሰው ስለሆነ እኔ ያው የራሴን እንትን እየለባበስኩ ነው። እዚህ ጋር ነጠላችንን እናረጋለን ናፏ ብለን እንግዲህ አብረን እንቆያለን ማለት ነው። ከኔ ጋር ቆዩ እና በቃ በጣም ደስ ብሎኛል። ብችልና ቢሳካልኝ ቁልቢ ሄጄ ብሳለም በጣም ደስ ይለኛል። ግን ያው አሁን ከልጅ ጋራ እንደዚህ አይነት ነገር ለማሰብ ብዙም አይመችም። እና ይኸውላችሁ እዚህ ጋር ልጄ አጎቱ ጋራ እየደወለ ነውና ውጡ ለማለት ማለት እየደወለ ነው ያዋራቸው ነው ምናምን ነገር እና ያው የአመት በዓል ሲሆን ልጅን ይዞ ወደ ቤተክርስቲያን መሄድ በጣም ይከብዳል ማለት ያው ግፊያ ምናምን ስለሚኖር ማለት ነው። እዚህ ጋር ይሄው እየሄድን ነው መንገድ ላይ ልጅም ያው እንደምታዩት አጎቱን አግኝቷል። በጣም ነው የሚወደውና ሲያየው ራሱ እንዴት እንደሚሆን ብቻ ተመልከቱ። አባቱ በአንድ ጊዜ ነው የከዳው እና እየሄድን ነው ማለት ነው። ያው ትንሽ ፀሐይ እዚች ጋር ሞቅ አለን። ያው እርሊ ስለሆነ ጠዋት ትንሽ ፀሐይ ያገኝ ብለን እና እዚህ ጋራ ደግሞ ይኸውላችሁ ካኑ መዝሙር እየጋበዛችሁ ነው። የገብርኤል መዝሙር እዩት እንዴት ደስ እንደሚል እና በጣም ቆንጆ ቀን ነው የዋልነው። እግዚአብሔር ይመስገን። ገብርኤል ደግሞ ሁላችሁም የልባችሁን ያሳባችሁን ሁሉ ነገር ይሙላላችሁ፣ ቤታችሁን በበረከት ይጎብኝላችሁ። ከሀገር ውጭም ያላችሁ እግዚአብሔር ያሰባችሁትን ሞልቶላችሁ ወደ ሀገራችሁ ተመልሳችሁ እንደዚህ ለማክበር ያብቃችሁ። አገር ውስጥም ያላችሁ ፈጣሪ ሁሉ የጎደለ ነገራችሁን ይሙላላችሁ፣ ቤታችሁን ይጎብኝላችሁ፣ ጤናችሁን ይስጣችሁ እላለሁ። የወላችሁኛ ሰፈር ገብርኤል ቤተክርስቲያን ተሰርቶ ነው። በጣም ነው የሚያምረው። ብዙ ሰው ነበር፣ ቆንጆ ነበር ያከበርነው። እዚህ ጋር ይሄው ቄጤማችንን ይዘን እየሄድን ነው። ወደ ቤት አልገባንም። እንዳልኳችሁ ከቤት ቅድም እንደነገርኳችሁ ከቤተሰብ ጋር ነው የምናከብረው። ስለዚህ አሁን ወደ ቤተሰብ ጋር እየሄድን ነው እና እዛ ቡናም ጠጣለን። እዛው ነው የምናሳልፈው ማለት ነው። ይሄው ወደ ቤት ገብተናል። ቄጤማችንን፣ ቤታችንን፣ ቡናችንን ፏፏ እናረጋለን እና እንግዲህ እግዚአብሔር የሁላችሁንም ጸሎት ይስማ እላለሁ። በጣም ጥሩ ጊዜ ነው ያሳለፍነው። እናንተም እንደወደዳችሁ ተስፋ አደርጋለሁ። ቪዲዮቼን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ከዚህ በኋላ በቆንጆ ቆንጆ ቭሎግ ቪዲዮዎች እመጣለሁኝ። ከልጄ ጋራ ያለኝን የቀን ውሎ አሳያችኋለሁ። እናንተ ብቻ ሰብስክራይብ አድርጋችሁ መጠበቅ ቤተሰብ መሆን ነው። ዳያሁኑ ሰብስክራይብ አድርጉ፣ የደውል ምልክቱን ይጫኑ። አዳዲስ ቪዲዮዎች ስንለቅ ይመጣላችኋል ማለት ነው። እዚህ ጋራ ጠዋት እንግዲህ ከቤተ ክርስቲያን መልስ ቁርሳችንን እየበላን ነው። ልንበላ ቡራኬ የተቀበልን ነው። እዚህ ጋራ ቁርሳችንን እየበላን ነው። ያው እንግዲህ እየበላሁም ወሬን አላቆምኩም። እዚህ ጋራም ቡናችን ፈልቷል።
ቡናችንም ልንጠጣ ነው እላችኋለሁ። ይኸውላችሁ ቡና አያምርም? የዶሮ አይን የመሰለ ቡና ነበረ የጠጣ ነው። ሌላ ጊዜ አብረን እንጠጣለን እና እንግዲህ እንደነገርኳችሁ ከዚህ በኋላ በተከታታይ በቆንጆ ቆንጆ በሆኑ ቪዲዮዎች ስለምመጣ ሰብስክራይብ ያደረጋችሁ እውላለሁ ቤተሰብ እንሁን እላለሁኝ። በጣም 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 ደስ ብሎኛል ዛሬ ያው ከእናንተ ጋር ስለ አሳለፍኩ ማለት ነው። ረፋዱን ስለተከታተላችሁኝ በጣም አመሰግናለሁ። እንግዲህ መልካም ቀን ይሁንላችሁ። ቪዲዮን ስለተመለከታችሁት አመሰግናለሁ። ቻው ቻው።